ወይኔ ጣፋጭ አንድ ጥያቄ ልጠይቅህ? ጠይቂ። ምንድነው እሱ? ባለፈው እኔን ያመመኝ ጊዜ ብር ስታጣ ላፕቶፕ ሰርቃ አይደለ የተደበደብከው? ምን? የምን ምንድን ነው የምታወሪው? እኔ እኮ ፊልም ልሰራ ነው ስትል አውቄ ነው ዝም ያልኩ። ቆይ ማን ነው እንደዚህ ያለሽ? ማንም። ቅድም ማማ ውጣ ያሉን ለዛ አይደለ? ወይኔ ፈጣሪ። ከዚህ በኋላ አትስረቅ። ኧረ ተይ አንቺ ልጅ በቃ ከአይምሮዬ በላይ አትሁኝብኝ። ትሰምኛለሽ? ለዚህ ልጅ በሚገባው ቋንቋ ብትነግሪ ይሻልሻል። ከዚህ በኋላ የሚመጣው ነገር የከፋ ነው የሚሆነው። እሺ እማዬ፣ ናታንን ቢያንስ ታዩ። ቢያንስ እቺ ትንሽ ልጅ አታሳዝንሽም? አታሳዝነኝም በቃ። እንዴ እኔ ለሷ ብዬ በድህነት እየማቀኩ መኖር አለብኝ እንዴ? ምን ትላለች እቺ? አንቺስ ብትሆኚ ምን አለበት ደህና ህይወት ላይ ወድቀሽ ወብ ማድረግሽን አሳይተሽኝ እኔም ደስ ብሎኝ ብሞት። በስተርጅና ቢያልፈልኝስ? እንዴ ምን እያልሽኝ ያለሽው? አንቺ እንዲያልፍልሽ ተብሎ እኔ ከማላፈቅረው ሰው ጋር እንድኖር ነው የምትፈልጊው? ፍቅር ድንቄም ፍቅር፣ እኛም ፍቅር ብለን አልተመጻደቅም። ለዛ ነው አባቴ ትቶሽ ሄደው። እኔም እኮ እሱም ብዬ የማይሆን ህይወት ውስጥ ገብተሽ እያካክሽ እያለቀሽ እየኖርሽ እንደገና እያለቀሽ እድሜሽን እንዳጨርሽው ብዬ ነው። ደግሞ ነግሬሻለሁ፣ ቁስሌን ቀስቅሸሽ ነገር አታምጪብኝ። ነግሬሻለሁ። ይሄ እውነታ ነው እማዬ። አንቺ ገና ለገና እነ ናታንን ከዚህ ግቢ